ያው በዚህኛው አመት ባልኮ በሬም የለኝ በግም የለኝ እንዴው በቃ ዝም ብዬ አንድ 6 ዶሮ ገዝቼ በ4000 ብር ግቢ ውስጥ አንጫጫለው የታባታቸው ቅጥል ይላሉ ለኔ ዶሮም በጌ ነው ደና በዛ ያሉ ዶሮዎች ስጠኝ አረ ሁሉም ደና ናቸው አይ ደና ፈርጠም ያሉ 6 ዶሮ ቆንጆ ዶሮ አለኝ ጥፍራቸው ሁሉ የሚበላ ዶሮ ነው መሰጠው የትኛው ይሉት ያኛው ይሉት ይሄኛው ይሉት ግን ሂሳባቸው ስንት ነው ሳባቸው ከፍ ያለ ነው የሚፈልጉት አይደል አዎ ደና በቃ ሞንደል ያለ የሚያስመሰግን አለ 6500 ያኛው አዩት 6500 ስንት አልከኝ 6500 ለዶሮ ጉድ መቼስ ዶሮ ብቻዋን አትበላም ገና በርበሬ ሽንኩርት ዘይት እንጀራ ሲገባባት ስንት ልትደርስ ነው እባክህ ወደ 10000 ሊጠጋ ይችላል አዎ ይኸውልህ በድሮ ጊዜ 10000 ብር 6 ሰርግ ይደግሳል እሺ በድሮ ጊዜ ዶሮ ደግሞ ይኸውልህ ዶሮ ሪታንቲ ነበረች እርሶ ነው ያጠፉት ይሄን እኮ ያኔ ጠርቀም አድርገው ገዝተው ቢሆን ኖሮ ለኛም ይተርፉ ነበር አዎ ተዋረድኩኝ አዎ የትኛውን ሎ ታዲያ አረ ምኑ ይሆንልኛል የኔ ጌታ ተዋረድኩኝ አዎ በቃ ተዋረድ ምን ነው በቃ ይኸውልህ የጎረቤት መሳቂያ ሆንኩኝ በቃ ወይ ጎረቤቶም ዶሮ ይገዛሉ አዎ ገዝተዋል ታዲያ ለምን መሳቂያ ይሆናል እንዴት እንደዛ ኮንማ መሳቂያ አይሆንም አሁን በዚህ በተወደደ ዋጋ ገዝተው ጎረቤቶ ለመሳቅ ጊዜ ያገኛሉ ብለው ነው አይደለ እንዴ ሐሳብ እኮ አያስቀምጥም ነው እና የትኛውን ላድርግልዎት አረ ምን ታረግልኛለህ ምን ታረግልኛለህ ቀልድ አንተ ይኸውልህ በዚህ ሀገር የረከሰው እኮ ቀልድ ነው ዶሮ ሳይሆን እና አይገዙ አልገዛም ደውኔ ዘደኛ አይደለሁ አዎ ቺን ይዣለሁ ለበሬ 1 ያለኝ ለበግ 2 ለዶሮ 3 የታባሽ ቺን ተካርጌ ወይ በሞትኩት አንጫጩ ወይ እኔን እንዴ እረኛም መግዛት ነበረብኝ እንዴ አረ እኔን ወይ ወዲያ ሂዱ እንጂ ማነሽ ይመኙሽ በሬዎቹ ረበሹ እንዴ በጣም ይቅርታ ነገ ስለሚታረዱ ነው አዎ ይቅርታ በይልኝ መንደርተኛውን በሙሉ አረ እንደው አብሬ እንደው ዝም ብዬ እኮ እኔ እረኛም መግዛት ነበረብኝ ደሞ በጋጫሉ 2 አረ ተው እንጂ አራት ጣሉ እንደው እንዲህ ታርገው አይደል እንዴ እኔን ማነሽ መኝሽ በጎቹ ረበሹሽ እንዴ እኔን ነገ ነው የሚታረዱት ሰፈርተኛውን በሙሉ ይቅርታ በይልኝ ያባሽ እኔ እንደዚህ አንጀት ያረረው ወይኔ ብርቄ አይ እንደው ምን ይሻለኛል ዝም ብዬ ጣፍኩ 3 ዶሮ ላድርግ ቆይ እሺ አረ እንደው አንተ ቀይማ የገብስማው ልትበላው ነው እንዴ እሺ ወደዛ ማነሽ መኙሽ ዶሮዎቹ በጣም ጮሁ እንዴ አይዞሽ ነገ ይታረዳሉ ወይኔ ብርቄ ወይኔ